የኩሽ እንጂ ምን አስጠይቀኝ? ድንግል ነህ? ድንግል ነህ? አዎ። ከሴት ጋር አይተሽን ታውቂያለሽ? አሪፍ ነው። አሳያለሁ። አሳያለሁ። ምንድነው የምታሳይ? ድንግል አሳያለሁ። ገብተን እናያለን። እኔ በእናትህ በጣም እያካበድኩ ደግሞ ዛሬ እንደዚህ ነው ያማረክ። ኧረ ታንቺ ደግሞ በእናትሽ ይኸውልሽ፣ እኔ ሩም ተገብቶ ምን እንደሚደረግ አላውቅም። ምንድነው የሚደረገው? በቃ ሻወር ወስደን ምናምን በቃ ሻወር ወስደን ምንድነው ፈታምንለው? እንዴት ምንድነው ይሄን ያለ እንደምትከብድ ምን እንደላወቅ እየሆንክ እኮ ነው። ምንድነው ክፍል ተይዞ ምንድነው የሚደረገው? እንዴ እኔ ስላልገባኝ እኮ ነው እኮ ገብተን አሳያለሁ እኮ። ምንድነው እንዴት ነው የሚደረገው? ንገሪኝ። እዚህ ማለት ሬዲ መሆን ስለፈለኩኝ ነው። ዝግጁ መሆን አለብኝ። ይሄ እኮ ግልጽ የሆነ ነገር ነው። ምንድነው እንደምትሆን ደግሞ ይሄን መሰለ ገላ አይቱ እንደዚህ ነው ሰው ይለም እንዴት ምንድነው እንዴ ማለት አልገባኝም። ይሄን መሰለ ገላ ይሄን መሰለ ገላ ይንተን የምርሽን ነው የምታወሪው? አዎ የምርሽን ምንድነው እንደምትሆን እኔ እንደዚህ ያስፈው አይደለም። እሺ ከዛስ ምንድነው እናደርገው? ስለዚህ ምንድነው ገብተን የምናደርገው ነገር ልነግራችሁ ነው። በቃ ይሄን መሰለ ገላ እኮ ምንድነው የምናደርገው ገብተን አላዛር ይሄ ነው ብዬ እንድነግረኝ ይፈልግ? አዎ እኔ ሬዲ ሆኜ መግባት ነው የምፈልገው። ዝም ብዬ ይሄ ገብቼ መደናገጥ ምናምን አልፈልግም። የመጀመሪያ ከፈተኛል ቀላል ነገር እኮ ነው። ለምን አይ ቲንክ ድንግል ስለሆንክ ነው ከገባ በኋላ አንቺ ልታስለምጂ ነው በደንብ አድርጊ ነው እሱ ምንም ማለት አሁን ደግሞ ካላዛር ጋር ደግሞ እንዴት እንደምትሆን ያት እንዴት እንደዚህ አይነት ነገር ታደርጋለች? አላዛር ምን ያህል ጓደኛዬ ስንት አመት ጓደኛዬ እንደሆነ እኮ ታውቃለች እኮ። ባያውቅ እንኳን ስንጀምር እሱ ልጅ መውለድ ማትፈልግ ስንት ነገር ዋጋ ሲከፍል አብሮኝ ዋጋ የከፈለ ልጅ እኮ ነው። ምን አይነት ነገር ነው የምታደርገው? ለማለጂ ስድ በቃ ደስተኛ ማርጋ ለሚያስደስት ሰው አይደለም። ሰው የቤቱን በቤት ይዛል፣ እሱ አደባባይ ላይ አውጥታ ታሰጠኛለች። ይሄን ሁላ ነገር ለኔ በተነገረኝ ጭራሽ አልጋ ላይ ያስደስተኝ የማይነገር እንዴት ነው መቼሳ ያሪያን ከፉ ጓደኛ እንደዛ እንድትይ እንኳን አልፈቅድልሽም። እውነት እና ጓደኛዬ እኮ እና አታሽቃብጥ ምናምን ሳይሆን ማለት ገለስተኝ እንደሚያደርገው ምንም እኮ አላደረገኝም እኮ። አይ ለምን ሸት መደባበቅ ያስፈልጋል ማለት ምን የምን ሸት ነው የምታወራው? የምን መደባበቅ ምንም አሁን እኔ በፈልግ እኮ ጨርሰናል እኮ። አሁንም ሳልፈልግ ቀርቼ አይደለም ግን ደግሞ ጓደኛዬ ነው። ስለዚህ አሁን እዚህ ጋር ይኸውልሽ ከኔ እናንተ መሀል ማይወጣ ነገር ነው። ጓደኝነት እንዲህ እየተደባበቀ ይሆናል ብለሽ ተከብደውን ያዝነው ሩም እየጠበቀን ነው። ምንድነው ከተብለን እኮ ማለት ቆይ አስደስተኝ ማለት ነው። እንዴት ነው የሚባለው? በቃ ይሆን አልጋ ላይ ጎበዝ አይደለም። በቃ ከሱም ብዙ ስሜት ነው ራሱ ያስጨርሰኝ። አርቲፊሻል ብልት ነው የሚሰጠኝ። አሁን እሺ እዚህ ጋር ስለምን አርቲፊሻል ብልት ነው የምታወራው? እንደዛም የምን አርቲፊሻል ነው? ያልተፈጠረ ነገር ታወራለች። ያልተፈጠረ የሌለ ነገር እንዴ! ህይወቴ ሙሉ እያስጫወተችብኝ ነበር ማለት ነው። ለምን አትረጋጋም? እንዴት ነው የምረጋጋው? እንደዚህ አይነት ነገር እያየሁ ሙሉ ላይፌን እኮ ነው የተበላሸው። ሙሉ ነገር እኮ ነው የተበላሸው። ከዛ ራስሽን በራስሽ ልታምጪ ራስሽን በራስሽ ነው። እዛ እኮ ነው ምንም በቃ ጎበዝ አይደለም። እኔ ደግሞ አንተን በደንብ አድርጌ ምን ትኛለሽ? ጎበዝ እንድትሆን አሰልጥነዋለሁ። ጎበዝ እንድትሆን ለምን ያሬድን አሰልጥነሽው? ለምን በቃ ፋራ ነው። ምንም በቃ ምንም አይሆን አለ አይደለ? በቃ ምን ፋራ ሰው ምንም አይገባው። በቃ እንጃ እንዴት ልበል። አሁን ግን አብረን እናንተ ግን አብረን እንትን ፈታው። ቆይ ከሱ ጋር መቀጠል አትፈልጊም ነው? ጭራሽ። ታዲያ ለምን እስካሁን ድረስ ቆይሽ? 3 አመት ሆናችሁ እኮ። ወደው ነበር መጀመሪያ፣ ግን በቃ ከገባሁበት በኋላ አስተካከለ። አሁን ላይ ደግሞ እሱ ስሜት የለም። እሱ ስሜት ላንተ ነው ያለው። በቃ እንሂዳ። አይ በጣም ግራ እየገባኝ ነው ያሬድ። ግን እኔ ስላንቺ እኮ በጣም ብዙ ነገር አውርተኛል። ኢቭን እኮ እኔና እሱ መንገድ ላይ እየሄድን እኮ ማለት ነው እንዴ ኖርማል መንገድ ላይ እየሄድን የሆነ ነገር በቃ ስለሱ አታወራብኝ።
ስለሱ አታውራብኝ በቃ ስለኔና ስላንተ ለምን አናወራ? ስለሱ ማውራት አትፈልጊም? አዎ አልፈልግም። መለየት ነው የምትፈልጊው ከሱ ጋር? እናንተ በሚስጥር ስንት ነገር ማድረግ ይችላል። አንተ ደግሞ ይሄን ነገር አግኝታን አንቺ ያው ዋጋ ከፍሎልሽ ግን እውነት አያሳዝንሽ? ኧረ በእናትህ ምን ዋጋ ነው የምትለው?